ርዕስ ነገር ሁሉ የሚሆነው በምክንያት ነው። ከቡድሃ አስተምሮ አንጻር በሕይወታችን የሚሆነው የሚከሰተው እያንዳንዱ ነገር ማለትም ያልተጠበቁ ክፉ አጋጣሚዎች፣ ፈታኝና ያልታሰቡ ውጣ ውረዶች እንዲሁም የሚያስደስትም ቢሆን በምክንያት ነው ይለናል የቡድሃ አስተምሮ። እንደ ቡድሃ አስተምሮ ምንም ነገር በአጋጣሚ የሚሆን ነገር የለም። እያንዳንዱ ነገር የሕይወታችን የትልቁ ዕቅድ አካል ነው። ይህ ጥንታዊ ሃይማኖታዊ ፍልስፍና ጥልቅ የሕይወት ተሞክሮችን ያስተምራል። ለዛሬ ያዘጋጀንላችሁን እነሆ። የለውጥ ሕግ ዘ ሎው ኦፍ ኢምፐርማነንስ። በሕይወት ውስጥ ባለበት የሚቀር ወይም ተቸንክሮ የሚቆም ነገር የለም። ሁሉም ነገሮች ተለዋዋጭ ባህሪያትና ውደት አላቸው። ወቅቶች ይቀያየራሉ፣ የእኛ ስሜቶች ይለዋወጣሉ፣ ማህበራዊ ግንኙነታችን ወይም ትስስሮቻችን በተለያዩ ምክንያቶች ይሰፋሉ፣ ይጠባሉ ወይም ይቋረጣሉ። እንዲሁም የራሳችን አካላዊ ሁኔታም ከጊዜ ጊዜ ተለዋዋጭ ነው። በቡዲዝም አስተምሮ ይህ ሕግ አኒካ ወይም ኢምፐርማነንስ ተብሎ ይጠራል። የሰው ልጆች እንግልት፣ ስቃይ፣ ሰላም ማጣት የሚጀምረው ይህን መሰረታዊ አስተምሮ ካለመረዳት ወይም እውቅና ካለመስጠት የሚመነጭ ነው ይልናል። የሰው ልጅ ተፈጥሯዊ ዝንባሌው ፍጹም ደስታን መሻት፣ በደስታ መቆየትና መኖር ሲሆን ስቃይን፣ ህመምን እንዲሁም ምቾት ማጣትን በፍጥነት በቶሎ መገላገል የሁላችንም ተፈጥሯዊ ዝንባሌ ነው። ሆኖም ግን ይላል የቡድሃ አስተምሮ ሕይወት እንደ ጅረት ውሃ ነው። የሕይወት ቁልፍ ምስጢር ተፈጥሯዊ እውነትን ባለመቀበል ወይም እውቅና በመንሳት የሚለወጥ ነገር አለመኖሩ ነው። እያንዳንዱ የሕይወታችን አጋጣሚዎች በማወቅና ሁሉንም በተረጋጋ መንፈስ በመቀበልና በመጋፈጥ የተሻለ የሚያጋጥሙን ውጣ ውረዶች ትርጉም መስጠት እንችላለን፣ በዛም እንቋቋማለን ይላል ቡድሃ። እስቲ ተፈጥሮን እንመልከት። ወንዞች ተፈጥሯዊ ጉዟቸውን አያቋርጡም። ፍሰታቸውን በጥቃቅን ችግሮች አይቋረጡም፣ አይሰናክሉም። ዛፍ ቅጠሉን በሚያራግፍበት በበልግ ወቅት ያለምንም ችግር ያከናውናል፣ ምክንያቱም በጸደይ አዲስ ቅጠል እንደሚያለመልም ያውቃልና። የሰው ልጅም ተለዋዋጭ ነገሮችን በመቀበልና እውቅና በመስጠት ለሚቀጥለው ጉዞ ያዘጋጀዋል። እያንዳንዱ ለውጥ ለሌላው አዲስ ጉዞና እድገት የሚያዘጋጀን አጋጣሚ ነውና። ለውጥን መጋፈጥና በአዎንታ መቀበል ነፃነትን ከመስጠት አልፎ ብርታትን ያጎናጽፋል። ዛሬን ደስተኛ ሆነን ለመኖርና ነገን ያለምንም ፍርሃት ለመቀበል ያዘጋጀናል። እውነተኛ ደስታ ለውጥን በመቀበልና በመጋፈጥ የሚገኝ ነው። ይህ ስሜት ነፃነትን ያቀናጀናል ይላል ቡድሃ። በሕይወታችን የሚሆነው የሚከሰተው ሁሉ በአጋጣሚ የሚሆን ወፍ ዘራሽ የምንለው አይነት እንዳይመስላችሁ ይላል ቡድሃ። እያንዳንዱ ሀሳባችን፣ ምግባራችንና ቃላታችን የሚያስከትሉት አዎንታዊም አሉታዊም ክስተቶች ውጤት ነው። ምንም እንኳን አንዳንድ ጊዜ እነዚህ ክስተቶች ተያያዥነት ወዲያው መገንዘብ ባይቻልም ይላል ቡድሃ። ይህ የቡድሃ መሠረታዊ አስተምሮ ነው። ካርማ እንደ መሬት ስበት ሕግ ሁሉ እያንዳንዱ ሰው የሥራውን ያገኛል ይላል። ምንም እንኳን ውጤቱ በጊዜ ለሁላችንም ግልጽ ባይሆንም በመልካሙ መልካም ሽልማት፣ በመጥፎና በክፋት ክፋትን ይወልዳል ይለናል። ድንጋይ ወደ ውሃ ውስጥ ስትወረውሩ ድንጋይ ካረፈበት ቦታ የሚፈናጠሩ የውሃ ጥቃቅን ፍንጣሪዎች በየአቅጣጫው እናያለን። ተመልሰውም ወደ ውሃው ይቀላቀላሉ። በተመሳሳይ ሁኔታ የእኛም የየዕለቱ ምግባራችን በሕይወታችን ውስጥ ብዙ መልካም ወይም መጥፎ ፍንጣሪዎች ይፈጥራል። ተመልሶ እኛው ጋር ይደርሳል። በመልካሙም በመጥፎ ማለት ነው እንደ ቡድሃ አስተምሮ። አንዳንድ ጊዜ የሥራችን ውጤት ወዲያው የሚገለጥ ሲሆን፣ አንዳንዴ ደግሞ ዘግይተው የሚሰሙን ወይም የሚገለጡ ናቸው ይለናል አስተምሮ። አንድ ነገር ግን ግልጽ ነው። በሕይወታችን የምናደርጋቸው ነገሮች ወይም ውሳኔዎች ጥለው የሚያልፉት መልካምም ሆነ መጥፎ አሻራ አለ። መጥፎ ጠባሳ ሲሆን፣ መልካሙ ደግሞ ጥሩ የሆነ አሻራ ሊሆን ይችላል። ምርጫው ደግሞ የራሳችን ነው። ካርማ ማለት የእኛን ምግባር፣ አስተሳሰብና ስሜት የሚያካትት ነው። አንድ ሰው በፍጹም ጥላቻ ውስጥ የሚኖር ከሆነ ይህ የጨለምተኝነት ስሜት ይፈጥራል። ይህ የጥላቻና ጨለምተኝነት ስሜት የእኛን አመለካከት ይቃኘዋል። ይህም አሉታዊ በሆነ መልኩ ነው። በተነጻጻሪ ርኅራኄና ትዕግስትን ማደሪያው ያደረገ ሰው በማንኛውም አስቸጋሪ ሁኔታ ውስጥ እንኳ ቢሆን የተረጋጋና ሰላማዊ መንፈስን የመፍጠር ኃይል ይኖረዋል። የሕይወታችን መልካምነትና ሰላም የሚወሰነው በአስተሳሰባችን፣ በድርጊታችንና በቃላቶቻችን አጠቃቀም መልካምነትና ጥራት ላይ ነው ይለናል ቡድሃ። አንዳንድ ጊዜ የሚያጋጥሙን ሰዎች አሉ። ክፋት የሚሰሩ
በክፋት የተሞሉ ሆኖም ክፋት የሚያገኛቸው የማይመስሉ በተቃራኒው አሉ። ሁሌም መልካም የሚያደርጉ ከመልካም የቆሙ ሆኖም ፍትህ የራቃቸው ተቃርኖ ያለው ይመስላል። ሆኖም ይላል ይሁዳ አስተምሮ ካርማ ወዲያው የሚገለጥ ነገር አይደለም ይለናል። ልክ የዘር ፍሬን በማሳ ላይ የመዝራት ያህል ምሳሌያዊነት አለው ይለናል። አንዳንድ የዘር ፍሬዎች ቶሎ ያብባሉ፣ ፍሬም ይሰጣሉ። ሆኖም ሌሎች ደግሞ ፍሬያቸው ይዘገያል፣ በጊዜና በወቅቱ ያብባሉ፣ ፍሬም ይሰጣሉ። ዋናው ነጥብ እያንዳንዱ ድርጊታችን በጊዜ ሰሌዳ ይዘግይም ይፍጠንም ወዲያው ይሰማንም አይሰማንም ውጤት አልባ አይሆንም ነው የሚለን። ካርማ ስለ የግል ኃላፊነትም ያስተምረናል። ብዙ ጊዜ ስለሚያጋጥሙን መልካም ያልሆኑ ነገሮች ሌሎችን ስናወቅስ እንደመጣለን። ሆኖም በጥንቃቄና በጥልቀት ብንመለከት ምን ያህል ተግባራችን አሁን ላለንበት ሁኔታ ያደረገውን አስተዋጽኦ ያበረከተውን አስተዋጽኦ መገንዘብ እንችላለን። ይህ ማለት ራስን መቅጣት ወይም መውቀስ ማለት ግን አይደለም። ሆኖም ዋናው ነጥብ ምን ያህል አስተሳሰባችንና ስሜታችንን በመለወጥ ምን ያህል ራሳችንን መለወጥ እንደምንችል የሚያሳይ ነው። አንዱ ተማሪ አስተማሪውን እንዲህ ብሎ ይጠይቀዋል። ለምንድን ነው አንዳንድ ሰዎች ድሃ፣ ሌሎች ሀብታም፣ ጥቂቶች እድለኛ፣ የቀሩት እድለ ቢስ የሚመስሉት ብሎ ይጠይቀዋል። አስተማሪውም እንዲህ ብሎ ይመልሳል። የአፕል ፍሬ ከተከልክ አፕል ታገኛለህ። የሾህ ፍሬ ከተከልክ ሾህ ታገኛለህ። የዛሬ ህይወታችን ያሳለፍነው የማይቆጠር ተግባር ውጤት ነው። የዛሬ ውሳኔያችን ነገ ማግኘት ለምንፈልገው የዛፍ ፍሬ ተምሳሌት ነው። ይህ ማለት በማይለወጥ እድል የታሰረ ሰብአዊነት የለም። በእድልና ጣፋንታ ማመንና እጅና እግርን አጣጥፎ መቀመጥ ተገቢ አይደለም። ይታደሉታል እንጂ አይታገሉትም የሚባለው የሀገራችን ብሂል ተገቢም አይደለም እንደማለት ነው። ምክንያቱም እያንዳንዳችን ምንም ቢያስቸግር ቢከብድ የራሳችን ዕጣ ፈንታ ወሳኞችና ጸሐፊዎች ነን ብሎ ያምናል ይሁዳ። በእያንዳንዱ ምርጫችን ራሳችንን መለወጥ፣ ዕጣ ፈንታችንን በምንፈልገው አቅጣጫ ማስተካከል እንችላለን። ይህም በሶስት ዋና ዋና መንገዶች መሆን ይችላል ይለናል ካርማ። በእያንዳንዱ እና በየዕለቱ ስራ ተግባራችን፣ በእያንዳንዱና በየዕለቱ አስተሳሰባችን፣ በእያንዳንዱና በየዕለቱ ቃላት አጠቃቀማችን ይላል። እናም ዛሬ ላይ ሆነን ነገር እንስራ። ምን መልካም ተግባር ልከውን፣ እንዴት መልካም ላስብ፣ አስተሳሰቤን፣ ንግግሬን፣ ድርጊቴን የብርሃን መንገድ የሚያመለክቱ ወይስ ተስፋ ቢስነትን የሚጭሩ መሆን አለባቸው? ውሳኔው የእያንዳንዳችን ነው። ስለዚህ እኛም እንላለን መልካም የሰራ መልካም ያጭዳል። መልካም ሰንብቱ።